መድፈኞቹ ግማሽ ፍጻሜውን ተቀላቀሉ። በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመልስ ጨዋታ አርሰናል ከሪያል ማድሪድ ጋር ያደረጉትን ጨዋታ 2-1 ማሸነፍ ችለዋል። የመድፈኞቹን ማሸነፊያ ግቦች ቡካዮ ሳካና ገብርኤል ማርቲኔሊ ሲያስቆጥሩ ከሪያል ማድሪድ በኩል ቪኒሺየስ ጁኒየር ከመሸነፍ ያላዳናትን አንድ ጎል ከመረብ አሳርፏል። አርሰናል ሪያል ማድሪድን በድምር ውጤት 5-1 በማሸነፍ ግማሽ ፍጻሜውን ተቀላቅለዋል። ቶማስ ፓርቴ ቢጫ ካርድ መመልከቱን ተከትሎ የመጀመሪያ ግማሽ ፍጻሜ ጨዋታ በቅጣት ያመልጠዋል። አርሰናል ከሪያል ማድሪድ ጋር ያደረጋቸውን 4 ሻምፒዮንስ ሊግ ጨዋታዎች አልተሸነፈም። 3ቱን ማሸነፍ ችሏል። አንዱ አቻ በመጠናቀቅ አልቋል። አርሰናል በግማሽ ፍጻሜው የፈረንሳዩን ሻምፒዮንስ ክለብ ፒኤስጂን የሚገጥም ይሆናል። ዴክላን ራይስ ጨዋታውን ተከትሎ የሰጠው ምላሽ ላይ ምላሻችንን በሜዳ ላይ ነበር። የመድፈኞቹ የመሃል ሜዳ ተጫዋች ዴክላን ራይስ ከድሉ በኋላ በሰጠው አስተያየትም ታሪካዊ ምሽት ስለ ባርናባውን ድል የገለጸው ራይስ ውጤቱን ስለመቀየር ብዙ ሲያወሩ ነበር፣ የኛ ምላሽ ግን በሜዳ ላይ ነበር በማለት ተናግረዋል። የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ይህንን ተከትሎ ውድድር ተፋላሚዎችን ግልጽ አድርጓል። በዚህም አርሰናል ከፒኤስጂ ሲጋጠም ባርሴሎና ከኢንተር ሚላን ጋር ይጋጠማል። ጨዋታዎቹ መቼ ይደረጋሉ የሚለውም ይፋ ሆኗል። ሚያዝያ 21፣ 22 ሁለቱም ቀን ላይ የሁለቱም ጨዋታ ደርሶ መልስ የመጀመሪያ ጨዋታ ይደረጋል። ይህንን ጨዋታ ተከትሎ ቫስኩዝ አስተያየት ሰጥቷል። አርሰናሎች ለመከላከል ነው የመጡት፣ ጨዋታው ከባድ ነበርም ብለዋል። የሎስ ብላንካዎቹ ተጫዋች ሉካስ ቫስኩዝ ጨዋታው ባሰቡት መንገድ እንዳልነበረ ከጨዋታ በኋላ ተናግሯል። ጨዋታው ከባድ ነበር ያለው ቫስኩዝ ጨዋታው ከቁጥጥራችን ውጭ አልነበረም፣ ሆኖም የምንፈልገውን ማድረግ ሳንችል ቀርተናልም ብለዋል። ተጋጣሚያቸው አርሰናል ለመከላከል ነው የመጡት፣ በመጀመሪያው አጋማሽ ምንም አላደረጉም ስል የገለጸው ቫስኩዝ በሁለተኛው አጋማሽ የሚያሸንፉበትን አጋጣሚዎች አግኝተዋል ስልም ተደምጠዋል። ለሽንፈቱ የቡድኑ አባላት ኃላፊነት መውሰድ እንደሚገባቸውም የገለጸው ቫስኩዝ ማድሪዳውያን ያለንን ሁሉ ሜዳ ላይ እንደምንሰጥም ያውቃሉ ስለ ለደጋፊዎቹ መልእክቱን አስተላልፈዋል። በደርሶ መልስ መርሃ ግብር የጨዋታው ኮከብ በመባል የተመረጠው ዴክላን ራይስ በበኩሉ በአሰልጣኝ ሚኬል አርቴታ እምነት አለን ስል ተናግሯል። ይህ ክለብ በቀጣይ ዓመታት ተአምር ይሰራል ስል የገለጸው ራይስ በአሰልጣኛችን ሙሉ እምነት አለን ስልም ተደምጧል። ዴክላን ራይስ በመጨረሻም የአውሮፓ ሻምፒዮንስ ሊጉን ማሸነፍ እንፈልጋለን በማለት በአስተያየቱ ተናግሯል። አርሰናል ከኛ የተሻለ ነበር። ቲቦ ኮርቷ የሎስ ብላንካዎቹ ግብ ጠባቂ ቲቦ ኮርቷ ቡድናቸው የግብ አስቆጣሪዎች ችግር እንደነበረበት ከጨዋታው በኋላ ተናግሯል። ብዙ ኳሶችን ስናሻግር ነበር፣ ነገር ግን በዚህ ዓመት ኦሴሎ የለንም ያለው ኮርቷ በማጥቃት ረገድ ስኬታማ አልነበርንም፣ አርሰናል የተሻለ ነበር ስልም ተደምጧል። ከኛ የሚሻል ቡድን ነው ያሸነፈን፣ ይህንን መቀበል አለብን፣ አርሰናል የተደራጀ ቡድን ነው ስልም ኮርቷ ጨምሮ ተናግሯል። በአሰልጣኝ ካርሎ አንቸሎቲ ምንም ጥርጣሬ የለንም፣ እሱን እንደግፈዋለን ስልም ቲቦ ኮርቷ ተደምጧል። በሌላ በኩል የእግር ኳስ ዘመኔ ምርጡ ምሽት ነው ስል ሚካኤል አርቴታ ገለጸ። የመድፈኞቹ አሰልጣኝ ሚካኤል አርቴታ ቡድናቸው ባስመዘገበው ውጤት ሊኮሩ እንደሚገባም ከጨዋታ በኋላ ተናግረዋል። ምሽቱን የእግር ኳስ ዘመኔ ምርጡ ምሽት በማለት የገለጹት ሚካኤል አርቴታ በዚህ መልኩ ሪያል ማድሪድን በማሸነፋችን ልንኮራ ይገባል ስልም ተደምጧል። ስለ ቀጣይ ተጋጣሚያቸው ፒኤስጂ የተጠየቁት ሚኬል አርቴታ ከየትኛውም ቡድን ጋር መፎካከር እንደምንችል በምሽት ጨዋታው አሳይተናል ብለዋል። አንቸሎቲ አርሰናል ዋንጫውን እንዲያነሳ ይፈልጋሉ ስልም አርቴታ አክሏል። የመድፈኞቹ አሰልጣኝ ሚኬል አርቴታ አሰልጣኝ ካርሎ አንቸሎቲ ከጨዋታው በኋላ እንዳበረታቷቸውም ገልጸዋል። አሰልጣኝ ካርሎ አንቸሎቲ አሁን አርሰናል ዋንጫውን እንዲያነሳ እንፈልጋለን ብለው ነግረውኛል ስልም አሰልጣኝ ሚኬል አርቴታ ተናግሯል። አሰልጣኝ ካርሎ አንቸሎቲ በበኩላቸው አርሰናል ግማሽ ፍጻሜ መድረስ ይገባቸዋል፣ ከኛ የተሻሉ ነበር ስሉም ተደምጠዋል። አስከፊውን የእግር ኳስ መልስ የምናይበት ጊዜ ላይ ነን ይላሉ ካርሎ አንቸሎቲ። በደርሶ መልስ በአርሰናል የተረቱት ሎስ ብላንካዎቹ ዋና አሰልጣኝ ካርሎ አንቸሎቲ አርሰናል ማለፋቸው ተገቢ ነው ስሉም ተናግሯል።
ቡድናቸው የተቻለውን ማድረጉን የገለጹት አንቸሎቲ ነገሮችን መለወጥ ሳንችል ቀርተናል፣ አርሰናሎች ቀጣዩን ዙር ማለፍ ይገባቸዋልም ብለዋል። እግር ኳስ ሁለት ገጸ ባህሪያት አሉት በማለት የተናገሩት አንቸሎቲ ላለፉት ዓመታት ያሳለፍናቸውን የደስታ ጊዜያት አንዱ ሲሆን ሁለተኛው አስከፊው የእግር ኳስ መልክ የምናይበት ጊዜ ላይ ነን ያለነውም ብለዋል። ቡድናቸው ከሻምፒዮንስ ሊግ ቢሰናበትም ካርሎ አንቸሎቲ አሁንም ላሊጋ፣ ኮፓ ደልሬና ለዓለም የክለቦች ዋንጫ እንደሚፋለምም ተናግሯል። ስለ ቆይታቸው የተጠየቁት አሰልጣኝ አላውቅም፣ ማወቅም አልፈልግም የሚል ምላሽ ሰጥተዋል። ዋንጫውን ማሸነፍ እንችላለን ስል ቡካዮ ሳካ በበኩሉ ገለጸ። የመድፈኞቹ አንድ ግብ ያስቆጠረው ቡካዮ ሳካ ቡድናቸው ዋንጫውን ማሸነፍ እንደሚችል ገልጸዋል። የአውሮፓ ምርጡን ቡድን በሜዳና በሜዳችን ማሸነፍ እንደምንችል አሳይተናል ስል ቡካዮ ሳካ ተናግሯል። አርሰናል የሻምፒዮንስ ሊግ ዋንጫውን ማሸነፍ ይችላል የሚለውን ቡካዮ ሳካ ይህንን ማመን እፈልጋለሁም ስል ገልጸዋል። ያለ ጋርዶላ እዚህ አልሆንም ነበር ያለው አርቴታ ነው። የአርሰናል አሰልጣኝ ሚካኤል አርቴታ ያለ አሰልጣኝ ፔፕ ጋርዶላ አሁን ያለውበት አልሆንም ነበር በማለት ተናግሯል። ክብሩን አሰልጣኝ ፔፕ ጋርዶላ ይውሰድ ያሉት ሚካኤል አርቴታ ያለ እሱ አሁንም እዚህ ቦታ ላይ አልገኝም ነበር በማለት ገልጸዋል። ከጋርዶላ ጋር ዛሬ ጠዋት በስልክ አውርተው እንደነበር ያረጋገጡት አሰልጣኝ ሚካኤል አርቴታ እሱን አመስጋኝ ነኝ ሲሉም ተደምጠዋል። ምክትል አሰልጣኙ ያደረገኝ እሱ ነው፣ እሱ አርአያዬ ነው፣ ዛሬ የተፈጠረው ነገር ሁሉ የተፈጠረው በሱ ምክንያት ነው ሲሉ አርቴታ ፔፕ ጋርዶላን አሞካሽተዋል።